ሰላም ማይ ፋሚሊስ እንዴት ናችሁልኝ? እንዴት ከርማችኋል? ሳምንቱ እንዴት ነበረ? አሪፍ ነው። ሁሉ አማን፣ ሁሉ ተማም፣ ሁሉ ሰላም። ዛሬ ደግሞ እስኪ ወደ እናንተ የመጣንበት ለየት ያለ አንድ ቪዲዮ አለ። እሱ ምን ነበረ? ዳሽን ባንክ ያወጣው አዲስ ቻሌንጅ አለ። ብዙ ቲክቶከሮች እየተወዳደሩበት ነው እና ከነዛ ውስጥ እስኪ አንድ ቲክቶክ ወደ እናንተ ይዤላችሁ ቀርቤያለሁ። አብረን ሪያክት እናደርግበታለን። ከዛ በፊት ግን አዲስ የሆናችሁ ለቤቱ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ነባሮች ደግሞ ያው የተለመደችውን ላይክ እያደረጋችሁ ቪዲዮን ጀምሩ። ወይኔ እናቴ እዚህ ባንክ እንደዚህ ተልመጭምጭ ልቅርልሽ። እኔ ከዳኒ በጣም የሚመቸኝ ነገር ተልመጭምጬ ነው ምናምን በቃ በጣም ነው የምትመቸኝ። ግን ዳኒ ደግሞ አሁን በምን ቪዲዮ መጣች እባካችሁ? የት ነው የምሄደው? እሺ አሁን ከዚህ በኋላ ቆይ አይ የት ነው የሰራው? ችም እዚሁ እኛ ጋር መሆን አለበት አፋር ክልል እንጂ ታዲያ የት ሊሆን ይችላል? ሄደ እንዴ ስደት? ይሄ ልጅ ለቪዲዮ ሲል ሄደ እንዴ? አያረገውም አይባልም። ነካ ነገር ያደርገዋል መሰለኝ ሰውየው። ያጠራጥራል። ፍየልቱ ታስራለች። ከኋላ ሁለት ሰዎች ታሉ። ፍየልቱ ታስራለች። አንቺንም ሻጬ ቢሆን ዋጣጣለው እንጂ አልተውሽም እዚህ በረሃ ላይ። ምንም ጥርጥር የለውም። እዚሁ እኛ ጋር እዚሁ ነው ይላል። እዚሁ ነው የተሰራው። ፋር ይላል። እዚሁ ገራው ታይ ጀለስ ወደቀች። አስባችሁታል? ግን የሆነ ዓለም ላይ በህልምም ሊሆን ይችላል የሆነ ሰዓት የሆነ ሰው መቷችሁም ወድቃችሁ የሆነ ነገር ወይ ፌንት ምናምን እንደዛ ሆኖ ከዛ ስትነሱ ሰው በቃ እንደዚህ ክብብ አድርጓችሁ ብታገኙ በመድኃኒዓለም ከባድ ነው። ብቻ አጋጥሞኝ አያውቅም። ፈጣሪ ይመስገን አያጋጥመን። ያጋጠማችሁ ደግሞ ኮሜንት ላይ ምን አይነት ስሜት እንደነበረ ግለጹልኝ።
በእናታችሁ አሁን እንዴት ነው ከዚህ ሰፈር ውስጥ የምወጣው? ወይኔ ጀለስ ምን አይነት ሰፈር ውስጥ ገባች? ወይኔ ፈጣሪ እዚሁ አበስብሳ ልገለኝ ነው እንዴ? ምን ይሻላል በእናታችሁ? እንዴት ነው ከዚህ በረሃ ላይ ያለ ቤት ነው ወይስ? ጀለስ በጣም ውሃ ጠምቷታል። አንስታ መኒውን ላጥ ሻት ይላል ባንድ። አረ ምን ያለውኩት አለ። አንዴ ባህር ላይ፣ አንዴ ደግሞ ጫካ ውስጥ፣ አንዴ በረሃ፣ አሁን ደግሞ ማላውቅበት ቦታ ውስጥ ነው ያለሁት። በእናታችሁ ወደ ነበርኩበት እዚህ የሚያደርጉት በቅዠት መልክ ነው ወይስ ጠነቋቅሎበት ነው? ጀለስ መልሱኝ ማለት መልሱኝ እያላቸው ነው ብዬ ነው። እስኪ ጨርሱ። እስኪ ነው ቁጭ በል። ስማ፣ ይህንን ጨዋታ ካሸነፍከኝ ወደ መጣህበትና ወደ ነበርክበት ቦታ መልሰሃለሁ። ካሸነፍኩ ግን 1 ሚሊዮን ብር ትቀጣለህ። ትስማማለህ? ማለት ስትል ኦኬ፣ እንደዚህ የሚያንከለክላት ጀለስ ነው ማለት ነው። አይ መልሰሃለሁኝ ማለት ጀለስ እስኪጣሽ ምንድን ነው? ምንም የማልጫወትበት ምክንያት የለኝም። ከዚህ ቦታና ከዚህ ጭንቀት ውስጥ ለመውጣት ምንም ነገር ማድረግ እችላለሁ። አሁን መጫወት እንችላለን። ጀመረ ይላል። ወይኔ ዳኒ አንተ ልፋጭው ልጅ ይሄንንም ተሸነፍ። አቡ ይመቸው ግን የምር ይመቸው። አንተ ልፋጭ ተረተር መጨመጫ አለ። በቃ እንቺ ነገሯ ግን በጣም ነው የሚመችኝ። በህይወት አንድ ቁም ነገር እንኳን ማድረግ ነበር። እሺ ቃልህን አክብር። አሁን የተነጋገርነው ማድረግ እንችላለን። ብሩን አጣ። ይኸውልህ 1 ብር ሳይዝ ነው የወጣው። ድንቡሎ ሳንቲም አላስኩም። በእናትህ በቃ እንዲህ ከሆነማ እኔ ምንም ልረዳ አልችልም። ይኸውልህ ሁለታችንም ከምንድል መጨበቅ ለምን እኔ መፍትሄ ማበጀት ይችላል። ምን ዳሽን አካውንት አለ? ናሽናል አይዲ አለኝ፣ ሱፐር አፕ አለኝ። ያው ልኬልሃለሁ። እንዴት በዚህ ፍጥነት ሊገባ ቻለ? አይገርምም እኮ ዳሽን ባንክ ከሌሎች ባንክ አንድ እርምጃ ቀዳሚ የሆነበት ምክንያት ለዚህ እኮ ነው። በየትኛውም ቦታ በየትኛውም ሰዓት ዳሽን ሱፐር አፕን እያወረዳችሁ መጠቀም ትችላላችሁ። ዳሽን ባንክ፣ ዳሽን ሱፐር አፕ። ዳሽን ሱፐር አፕ፣ ዳሽን ባንክ መዘመኑን በህልሜ እያሳየኝ ነው ማለት ነው። አሁን ነው መዘመኑን በህልሜ እያሳየኝ ነው የተባለለት። አቅ ዳሽን ባንክ ይላል፣ መጨረሻው ይሄ ነው ይላል። በህልሟ ነበር እስካሁን ድረስ ሽቃዣት የነበረው ማለት ነው። ያው እንደምታውቁት ብዙ ቲክቶከሮች አሸነፍ ያው ያችን መኒ ያችን ለማሸነፍ ብዙ ትግል እያደረጉ ነው። ለማን ሰፖርት እንደምናደርግ እኛም ግራ ገባን እኮ ወግን። እዚህ ጋር ዳኒ መቸናል፣ ዩቲዩናስ አለች። ምንድን ነው? ለማንኛውም ለተመቻችሁ ሰው ቮት ያደረጋችሁ፣ እኔ የተመቸኝን ሰው እስኪ ቪዲዮ ልጨርስና ሁሉንም ቪዲዮ ልጨርስና አሳውቃችኋለሁኝ። እናንተ የተመቻችሁን እስኪ ብዙ በጣም ደስ ያላችሁን ወይ ደግሞ እናንተ አድናቆት ያላችሁን ሰዎች ኮሜንት ላይ አስቀምጡልኝ። ሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝትዝት ይበልልኝ። ግን አደራ እንደው ይሄን ቪዲዮ እያያችሁ እባካችሁ ላይክ ሳታረጉ ሰብስክራይብ ሳታረጉ አትለፉ ስለመብራ። ለማንኛውም ሰላም ሁኑልኝ፣ ሰላም ቆዩልኝ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።